ሲኪኒ ፒኪኒ ነው የሚሉት። ትገባለህ በዛ ምን ችግር አለ? ሊፕስቲክ ጃፕስቲክ ይላሉ። በዛ በቃ ማተራመስ ነው የፒፕል ይሄዎቹ ራሱ ጎንበስ ሲሉ ይሄ ጌታቸው የታየ በዛበት። አሁን አንተ ነዚህ ችግር የፈጠርከው ምን አደከመ ግን? አንተ ብዙ ጊዜ እነግርሃለሁ አትርከም። ይሄ ህዝብ አይገባውም። እዛ ላይ የተሰደብክ ምን እያልክ እኛም ስራችን እንስራ። በእናትህ እንለምንህ ቢሆነ በምትፈልገው በምታምነው ነገር እንለምንህ። በቃ ዝም በል። ይሄ ህዝብ ይለቅ። ምን ቸገረ አንተ? ምን አደከመ? ጭራሽ ደግሞ እዚህ ሀገር ቂጥ የሌለው ታውቃለህ። ውክ አልተጨመረ ሰው አይሆንማ። እንደዛ ነው። ግማሽ ሆነ ሰው ነው ያለው። ግማሽ ሆነ ሰው ነው ያለው። ትበሉ ስትጠጡ በስመ አብ ወወልድ ወመንፈስ ቅዱስ ስትሉ ልብስም ስትለብሱ የትም ስትገቡ ጸሎት ስትጸልዩ መናፍስቶች እዚህ ላይ ሆነው ያያሉ እና ይበሳጫሉ። ለምሳሌ ምግብ ስትበሉ በስመ አብ ብላችሁ የምትበሉ ከሆነ ወይኔ በፊት እኮ በስመ አብ ሳይል ስለሚበላ ሲበላ አብረን ነበር ምን በላው ብለው ይቆጫሉ፣ ይናደዳሉ። እንዴት ዋላችሁ? እመቤታችን መድኃኔዓለም ለእህታችን ያደረጉት ታምር አለ። ከራሷ አንደበት እንስማ። ምን ነበር የተደረገልሽ? ምን ነበር የሆንሽው? የተደረገልኝ ታምር ልክ ጤና ጣቢያ ለወሊድ ሄድኩኝ። ነፍሰ ጡር ነሽ? እርጉዝ ሆኜ ከዛ 3 ቀን አክል እዛው ጤና ጣቢያ ላይ ቆየሁኝ። የወገብ ምጥ ነው ምናምን ብለውኝ ያን ምጥ እያማጥኩኝ 3 ቀን ላይ ልክ ሽርት ውሃ ደግሞ ሮብ ጠዋት ሐሙስ ኪዳነ ምሕረት ልትሆን ሮብ ጠዋት ላይ 2 ሰዓት ላይ ሽርት ውሃ ፈሰሰኝ። ከዛ ከፈሰሰኝ በኋላ አይ በቃ እዚህ መውለዳችን ወደ ሌላ ቦታ ሪፈር እንጻፍልሽ ምናምን አሉኝ። እሺ ብዬ ወደ ሌላ ቦታ ሪፈር አምቡላንስ መጣ። በአምቡላንስ ወደ ሌላ ቦታ ይዞኝ ሄደ። ከዛ ልክ ይዞኝ ሄዶ ቀን ሙሉ በቃ ዶክተሮቹ ክትትል እያደረጉልኝ በቃ ከኔ ጋር ዋሉ። ከዛ 5 ሰዓት ተኩል ላይ ይመስለኛል ከሌሊቱ አሁን ልጅሽ አርፏል ሞታለችና በሰርጀሪ አንቺን የማዳን ስራ ነው መስራት ያለብን ምናምን። ሆድሽ ውስጥ እንዳለ ነው ሞቷል ያሉሽ? ከዛ እሺ በቃ ምናምን ብዬ እህቴም ታላቅ እህቴ ነበረች ነይ ፈርሚ ያልኳት ምንም ነገር ሳላት ፈርሚ እኔም ፈርማለሁ አንቺም ፈርሚ እሺ ከኛ ቤተሰብ እንድትወጣ ማለት ነው ሰርጀሪ ተደርጋ እንድትወጣ ፈርሚ ምናምን አልኳት። ፈረመች። ለሰርጀሪ የሚያስፈልገውን እቃ ሁሉ ተገዛዛ። ዶክተሮቹም ሁሉ መጡ በየዙሪያዬ ከበውኝ። ከዛ በቃ በየሁሉም ሰውነቴ ላይ መሳሪያዎችን ገጠሙ። ልጅቷን ለኦፕራሲዮን ምንም ልደረግ እሷም ሬሳዋን ሊያወጡ ዝግጁ ሆኑ። እንደ ኪዳነ ምሕረት አልኳት መቼም በለተቀንሽ ጋቢ አቅፌ ቤቴ አልገባም እባክሽን እኔኑ እዚሁ ግደይኝ አልኳት። በቃ ልጄም አርፋለች ተብያለሁ እና እዚሁ ጨርሽኝና ሬሳዬን ይዘው ይውጡ አላየም ደግሞ ልጄን በስነ ስርዓት ጋቢ ይዤ መጥቻለሁ። በልጄን የምፈልገው ልጅ አቅፌ ቤቴ እንድገባ ነው እንጂ ባዶ ጋቢ አቅፌ አልገባም አልኳት። በለተ ዋዜማሽ ይሄን ስሪ እኔ ነጋ አልነጋም አለልም በሌሊቱ ልጄን ይዤ እወጣለሁ አልኳት። እና አርሴማን በየወሩ ደግሞ አስባታለሁ። አርሴምዬ እባክሽን የምጎዘጉዝልሽ ሻማ የማነጥፍልሽ ቀጤማ የውሸት አይደለም እውነትን የያዘ ነው። አንቺ ደግሞ ስራሽን ስሪ እኔ ይሄን ብዬሻለሁ ካሁን በኋላ ንግግር የለኝም ብዬ ከአርሴማ ጋርም ዘጋውኝ። ከኪዳነ ምሕረት ጋር ያለኝን ነገር እንትን አልኩኝና ዶክተር አልኩት አቤት ማህፀኔ ላይ ግን የሆነ ነገር ስሜት ይሰማኛል አልኩት። አይ ምንም ስሜት አይሰማሽም የቅድሙ ጠዋት ሲያረግሽ የነበረ ነው እንጂ ልጅሽ እኮ ሞቷል ከአንድ 2-3 አይተንሻል አሉኝ። እሺ በቃ አልኩኝና መልሶ ምን እንደነካ አላቅም ዶክተሮች እነዛ ነርሶች በተሰበሰቡበት ማደንዘዣ ተጠቅሞ ወቅቶኛል። ግን እኔ ላይ ያ ማደንዘዣ አልሰራም ለረጅም ሰዓት። ከዛ መጣና ብቻ ማህፀኔን ቼክ ሲያደርገው የህፃኗ ጭንቅላት መጥቷል። ከዛ ወደ ኮኦፕራሲዮን አልጋ ወደ ማዋለጃ አልጋ አረገኝና ትንሽ ሰዓት ጠብቂን ዝግጁ እንሆን አለኝ። ያንን ነቃቀለኝና አሁንማ አልኩት እኔ አልጠብቅህም ይሄው ነው እንፈልገውን ብቻ ይችናት ብዬው የሆነ ሳይ እንደዚህ ከአንገቴ ቀና ብዬ ሳይ መቀበያ አለ። ያቺ መቀበያ አለ ልጅን ወለድኳት። ኦፕራሲዮንም አልተደረኩም ምንም ነገር አልሆንኩም በሰላም ያው 3 አመት ከ2 ወር አስቆጥራለች ልጄ። እስቲ አውርጃት እንደሆነ ያት እንደው እጹብ ድንቅ ነው አይደለ? ከአንድም 3ቴ በማህፀን ውስጥ ሞታለች የለችም ትውጣ የተባለችው ልጅ ኪዳነ ምሕረት እንደው ባክሽ ትልቅ እምነት እኮ ነው። ወልዳለሁ አቀፌ ወደ ቤቴ እገባለሁ ብዬ ነው ጋብዤ የመጣሁት። እንደው ሬሳት ይቼ ሳይሆን ልጅ አቀፌ እንድሄድ አድርጊኝ ብዬ ለመንኳት አለች። ልመናን ሰማች። እቺን የመሰለች ልጅ ሰጠቻት። መብራንን አመስግኑላት። ዛሬ ባክሽ ስምሽ ማን ነው? ስምሽ ማን ነው? ቃል ኪዳን
እውነትም ቃል ኪዳን የእመቤታችን የቃል ኪዳን ልጅ ናት። እቺን የመሰለች ልጅ እንግዲህ እመቤታችን ሰጥታታለች። ዶክተሩ ደግሞ ሞታለች ብለው ነበረ። አንዳንድ ጊዜ እምነትና ጸሎት ድንቅ ታምራት ያደርጋል። ችኮላ ደግሞ ብዙ ነገር ያሳጣል። እምነት ስላላት በእመቤታችን ስለታመነች በዕለተ ቀኗ ኪዳነ ምሕረት በእውነት ሞተች የተባለችውን ልጅ ከሞት አስነስታን የሰጠቻት አይደል? ሐኪሞችም ከአንዴ 3 ጊዜ አረጋግጠዋል፣ ትውጣ ብለዋል። ግን እመቤታችን ይሄው እንኪ ብላት ሞታለች የተባለችውን እንግዲህ በልጇ ቃል ኪዳን ነፍስ አዘርታ ሰጣታለች። እግዚአብሔር ይመስገን። ኪዳነ ምሕረት ልጅሽን ታሳድግልሽ፣ ለቁም ነገር ታብቃለሽ። ኪዳነ ምሕረትን እልል ብላችሁ አመስግኑላት። በእውነት ላንቺ የተለመነች ላንቺ በጭንቅሽ ሰዓት የደረሰች ኪዳነ ምሕረት ለሁሉም ትድረስልን። አሁንማ ዘመኑ ይመቻል። ሲኪኒ ፒኪኒ ነው የሚሉት። ትገባለህ በዛ ምን ችግር አለ? ሊፕስቲክ ጃፕስቲክ ይላሉ። በዛ በቃ ማተራመስ ነው። ኤምፒፒል የተመቸን ነው። እኛ ሲኪኒ ይላል ፒኪኒ ይላል፣ ጃፕስቲክ ሊፕስቲክ፣ ቅንድም መቀነዳደብ፣ ሱሪ ነው የተቀዳደደ ምናምን፣ እምብርት ይታያል ጎንበስ ሲሉ። አሁንማ ወንዶችም ጀመሩ እኮ። ሰው ካረጀ እኮ ጡረታ ሊቀበል ወደ ጡረታ ሚኒስቴር ቢሄድ በወጣትነት ጊዜ እግዚአብሔርን አስብ ይላል። ቃሉን እናውቀዋለን። ስለማንን ተገብረው ብቻ ነው ልዩነታችን። እግዚአብሔር ይጠብቀኝ ስላልኩ ነው እንጂ ማን አንተ ጋር እዚህ መጥቶ ሰይጣን ነኝ ብሎ ይለፈልፋል? ማንም አይለም። እኔ አንተ ጋር ሰይጣን ነኝ ብያለሁ። በጣም ምን አገባኝ? ሌላ ዝም ብሎ የማይሰግድ ምናምን ዝም ብሎ መስቀል ይዞ ምናምን የሚል ከሆነ ታየውና ፍሬ ከሌለው ላሽ ትላለህ። ካንሰር፣ ጨጓራ፣ ኩላሊት ሆኜ ዶክተሩ ጋር አትርከም ሰይጣን ነኝ እኮ ለምን አለው? ለምን አትለውም? እውነት አይደለም እንዴ? ተሽከርካሪ ወንበር ላይ ቁጭ ብሎ ቦርጩን ገትሮ ነው ሰይጣን ይልበል እንዴ? ትቀላለህ እንዴ? እንዴ ትለዋለ። እጁ የሚዘረጋ ቢሆን ለሱ የሚገዛ ሲሆን ሲንበረከክ ሲሰድ ጸሎት ጸልይ እንደውም እንደ ፋራ ነው የምትቆጠረው በአሁኑ ሰዓት። ጸሎት እንደ ፋራ ነው። እንደ ውሃ እቺ ኋላ ቀር በልጅነት ምንድን ነው አንቺ ገና እኮ ልጅ ነሽ ምንድን ነው ምናምን ወደ ቅዱስ ቁርባን እንደው እግዚአብሔር ምናምን ስትል አንቺ ገና ልጅ ምን አየሽና ገና አለሽ እንዴ ገና ምን አይተሹ ምናምን ይላል። ካሁን ራሱ እንደዛ ነው። ወንዶቹ ራሱ ጎንበስ ሲሉ ይሄ ቂጣቸው ይታያል በዛበት። አሁን አንተ ነዚህ ችግር የፈጠርከው ምን አደከመ ግን? አንተ ብዙ ጊዜ እነግርሃለሁ አትርከም። ይሄ ህዝብ አይገባውም። እዛ ላይ የተሰደብክ ምን እያልክ እኛም ስራችንን መስራ በእናትህ እንለምንህ ቢሆነ በምትፈልገው በምታምነው ነገር እንለምንህ። በቃ ዝም በል። ይሄ ህዝብ ይለቅ። ምን ቸገረ አንተ? ምን አደከመ? ጭራሽ ደግሞ እዚህ ሀገር ቂጥ የሌለው ታውቃለህ። ውክ ካልተጨመረ ሰው አይሆንማ። እንደዛ ነው። ግማሽ ሆነ ሰው ነው ያለው። ግማሽ ሆነ ሰው ነው ያለው። አሁን አንዳንዱ እኮ ከሞቱት በላይ ካሉት በታች ያለ ሰው አለ። ለምሳሌ አሁን ምን ትለዋለህ? ሰው ትለዋለህ? አትለውም። ታደቀዋለህ። ይሄን ህዝብ ታደቀዋለህ። ቃሚ ህዝብ ነው፣ ጠጭ ነው፣ አጫሽ ነው። በቃ ምን ብዬ ልንገር? እንደዚህ ሳየው የሆነ ቁጫጭ ነው። ትንሽ ከበድ የሚል ህዝብ ራሱ የለ። ትንሽ ከበድ የሚል አንዳንድ ያው እጁን የሚዘረጋ ካለ ግን ያው ጎንበስ ብለህ ታልፋለህ። ሰው ራሱ ከኛ በልጧል። ሰው ነጠላ ለብሶ ስታየው እንዳይመስልህ። ነጠላ ለብሶ ስታየው ዝም ብለህ አቃጣሪ ህዝብ፣ ተዋናም ህዝብ ነው ውስጡ ራሱ ታንቆላው። እንደኛ እኮ አሁን መተት ስንለካውን ለምሳሌ አጉብጣት፣ አቅናት፣ እንደዚህ አርጋት፣ ስበራት፣ ሽባ አርጋት ምናምን ከማን ነው ተልኮ የሚመጣው? አይኗን አጥፋልኝ፣ ቤተሰቧን ደምስስ ምናምን። እኛ እኮ ሀሳቡ ከሰውየው፣ ከዛ ደብተራው አለ፣ ከዛ ጠንቋዩ አለ፣ ከዛ ሰውየው አለ፣ ከዛ እንላካለን እንገባለን ማለት ነው። ግን ሀሳቡ የሚመነጨው በሚገርም ሁኔታ አንዳንዴ አሁን ከሰው ራሱ ሀሳብ እንወስዳለን። እጅግ በቃ ዘግናኝ የሆነ መልእክት የሚልኩን ሰዎች አሉ። ስራችን ነው እንገባለን። የምታዩት ቅርጸ ቢስ ነገሮች በሙሉ አልባሳቶቹን ሁሉ ጥንቃቄ አድርጋችሁ ግዙ። አልባሳቶቹማ ግራ የሚያጋቡ ናቸው። ይሄ አጥንት ያለበት አጽም ያለበት ስከል ኤንድ ቦን እያለ የሚጻፍ ነገር እንደዚህ ያለውን የዚህ የ666ን አርማና ምልክቶች ሁሉ ስንገዛ በዛ ውስጥ ቀልበቢስነታችንን እየተመለከተ ልቦናችን ላይ እያደረ ገንዘባችንን እያባከነ ባዶ እጃችንን እያስቀረ መንፈሳችንን እየረበሸ መከራ የሚያሳየን ዘመን ላይ እንድንደርስ ተገደናል። ያው ገንዘባችን በዚህ አይነት ሁኔታ እየባከነ ነው ያለው
በስማም ስትሉ ስመ እግዚአብሔር ስትጠሩ የሚደነግጡ የጸለያችሁበትን መስቀል ሲያዩ የሚበረግጉ እንዴ በተለይም የመቀጥቀጣው መቁጠሪያው እንኳን የቤተ እግዚአብሔር ሰዎች የሚፈሩት እኮ ሆነ እኮ። ስትበሉ ስትጠጡ በስመ አብ ወወልድ ወመንፈስ ቅዱስ ስትሉ ልብስም ስትለብሱ የትም ስትገቡ ጸሎት ስትጸልዩ መናፍስቶቹ እዚህ ላይ ሆነው ያያሉ እና ይበሳጫሉ። ለምሳሌ ምግብ ስትበሉ በስመ አብ ብላችሁ የምትበሉ ከሆነ ወይኔ በፊት እኮ በስመ አብ ሳይል ሲበላ አብረን ነበር የምንበላው ብለው ይቆጫሉ፣ ይናደዳሉ። ሁለተኛ ነገር ደግሞ ብዙ ጊዜ ልትበሉ ስትሉ የምታዛጉ ሰዎች አባታችን ነው እያላችሁ ማለት እስቲ ሞክሩት በተደጋጋሚ ይሄን ነገር ለ7 ቀን ወይ ለ14 ቀን ዝም ብላችሁ ሳትረሱ። በእርግጥ ይሄን ትምህርት የምታዳምጡ ሳትጸልዩ አትበሉ፣ ግን እንደ ልምድ ለሌሎችም ሰዎች እስቲ ልምድ አካፍሏቸው። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ብላችሁ አባታችን ሆይ በሰማይ የምትኖራችሁ ገበታ ፊት እየጸለያችሁ ስምህ ይቀደስ መንግስትህ ትምጣ ምናምን እንደዚህ ያስብላል አይደል? በሰላም ቅዱስ ገብርኤል ነው እኮ የተማረው ሰላም ለኪ ሰላም ለኪ ብርንት አንቲ ማለት ምናምን እንደዚህ ያስብላል። እና ምንድነው ስትሉ አብሮ ሊበላ የነበረው መንፈስ በጸሎት ተያዘ ማለት ነው። ስትጸልዩ አብሮ አይበላም ማለት ነው። ወይኔ ይላል ይነሳል ከእናንተ ላይ አብሮ ሊበላ አይችልም። ምግቡም ይስማማችኋል፣ ጨጓራ በሽታም አይሆንም። ምግቡም ይስማማችኋል፣ ለአካላችሁ ለሰውነታችሁ ለጠጋብ ሳይሆን ለስግደትና ለቁመተ ስጋ ያክል ወይም ደግሞ እንደ እግዚአብሔር ለማመስገን ያክል ይሆንላችኋል ማለት ነው። አለበለዚያ የምትበሉት ምግብ ዝም ብሎ ግብስብሱ ይገባል። ፊታችሁ ቆንጆ ሆኖ አምሮበታል፣ ነፍሳችሁ ደግሞ ጥቁር ሆናለች። ከሃይማኖት ርቃ ሮብና ዓርብ ተበልቶ ጾማው ተቆርጦ ጠጁ ተጨልጦ ይባላል። አባቶቻችን እንደፈለጉ ይበላሉ። የሚገርም ሲዩት የሆነ ከረባትና ሱፍ ያደርጋሉ። የሚያማምር ልብስ ይለብሳሉ። ድንቡሽቡሽ የሚያማምሩ ወንዶች አይታቸው፣ ሴቶች ደግሞ ቆንጆ የሚያማምሩ አለባበስ ሴክሬታሪ ቆንጆ ቀሚስ ያደርጋሉ። ጥፍራቸው ምናምናቸው የተቀባብቶ በቃ የሚያማምሩ ናቸው። ግን ስጋቸው ነው የሚያምረው። ነፍሳቸው ላይ ስትመጡ ወይም ነፍስ ላይ ስትመጡ የለም። ስለዚህ ባርከን በምንበላበት ሰዓት የተመጣጠነ የሆነ ሰውነት ይኖረናል። ለምን? ለስግደት እንነሳሳለን። ውፍረታችንም ከመጠን በላይ አይሆንም። አያችሁ? ስለዚህ የራሱን የቻለ ስግደት ትልቅ ጥቅም አለው። ጸሎት ትልቅ ጥቅም አለው። ባርኮ መብላት ትልቅ ጥቅም አለው።